የራት ቀጠሮ አለብኝ ዛሬ በግድ ነው ብታዩ ከእንቅልፌ የተነሳው። ይሄን ሰሞን በጣም በጠዋት ነበር ያሰነሳ የነበረውና ስለተደጋገመብኝ መሰለኝ ዛሬ በጣም ያቃለ። ለቀጠሮዬ ደግሞ ምንም አልተዘጋጀውም። ሰው ጸጉሬን መሰራት አለብኝ። ጸጉሬን ደግሞ አዲስ ሉክ ነው የፈለኩት። ከሊዱ ጋር ተዘጋጃጀንና ወደ ሱቅ ሄድን። ሱቅ እስክደርስ ድረስ ምንም የጸጉሬን ስታይል አልወሰንኩም። ብቻ ግን አዲስ ሉክ ፈልጋለሁ በሚለው ነው ሱቅ ሄድኩ። ካለኝ የራት ቀጠሮ ጋርና ከምለብሰው የራት ቀሚሴ ጋር ምን አይነት ስታይል ያምርብኛል ብዬ ከሊዱ ጋር ትንሽ ከተማከረን በኋላ ያምርብኛል ብዬ ማስበውን ሂማን መምረጥ ጀመርኩኝ። እኔ ሂማን መምረጥ አልችልም፣ ምክንያቱም ሁሉም የአይን አዋጅ ነው የሚሆን። ለመረጥኩት ጸጉር ስታይሌ ያምራል ብዬ ማስበውን ሂማን ፒክ አድርጌ ቀጥታ ወደ ጸጉር ቤት ሄድኩ። ከዛ ጸጉሬን መፈታት ጀመርኩኝ። ኦይል ተቀባሁ። በመሀል እንቅልፍ ልክ ሲለኝ ማኪያቶዬን ኦርደር አደረግኩኝና ጸጉሬን ማሳጅ እየተደረግኩ ኢንጆይ አደረግኩ። ከዛ ጸጉሬን ታጠብኩኝና ጸጉሬን መሰፋት ጀመርኩኝ። በአሁኑ ደግሞ ምን አይነት ይሆን የምትሰፋው እያላችሁኝ ነው። በህይወቴ ሞክሬ የማላውቀውን ከለር ነው ዛሬ የደፈርኩት። እንደምታዩት ጥቁርና ኮፊ ብራውን ነው ሚክስ ያደረግኩት። ይሁት ሲሰራ እንዴት አባቱ እንደሚያምር ቮሊዩሙና ቴክስቸሩን በመቃል ልግለጽላችሁ። የሂውማን ሄሩ ታይፕ ደግሞ አዲስ ያስገባ ነው የቪየትናም ሱፐር ደብል ድሮን 3 ፒስ ነው የተሰፋሁት። ፋይናል ሉኩን ብቻ ተመልከቱት እንዴት እንደሚያምር። እኔ ስትሬት ጸጉር ያምርብኛል ብዬ ጭራሽ ነው የማላስበውና ካሁን በኋላ ግን ሀሳቤን ቀይሬያለሁ። ብቻ ቆንጆ ሂውማን ሄር ይኑረኝ እንጂ ምንም አይነት ጸጉር ስታይል እንደሚያምርብኝ ዛሬ አረጋግጫለሁ። ከአዲሱ ጸጉሬ ጋር እንዴት ኦብሰስድ እንደሆንኩኝ ልነግራችሁ አልችልም። አስቡት እስኪ ማታ የራት ቀሚሴን አርጌ እንዴት ሊያምርብኝ እንደሚችል። እናንተም እንግዲህ እንደዚህ አይነት ኳሊቲ የሆነ ሂውማን ሄር ማግኘት ከፈለጋችሁ ሼባ ኤክስቴንሽኖችን ምርጫችሁ ማድረግ እንዳትረሱ። ካፕሽን ላይ የሼባ ኤክስቴንሽንን ቲክቶክ ፔጅ ሜንሽን አድርግላችኋለሁ። እየገባችሁ ስልካችን እዛ ላይ ያለ መደወል ትችላላችሁ። ባይ